ሰላም ተማሪዎች እንዴት ናችሁ? ዳዊት ነኝ ከናይል አካዳሚ። ናይል አካዳሚ ግሬድ 7 እና 8 ማትስን እንግዲህ ቀላልና ግልጽ በሆነ መንገድ ይዞላችሁ ቀርቧል። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። የናይል አካዳሚ ግሬድ 7 and 8 ሚሊ ቴሌግራም ግሩፕ አለ፣ እሱም ላይ ማግኘት ትችላላችሁ። ብዙ ጊዜ ሚኒስትሪና ማትሪክ ላይ ብዙ ተማሪዎች ዝቅተኛ ውጤት የሚያመጡት በማትስ ነው። ምክንያቱ ደግሞ ታች ክላስ ጀምረው የማትሱ ፋውንዴሽኑ ስለሌላቸው ወደ ይህን ችግር ለመፍታት የማትስን ፋውንዴሽን ለማስያዝ ቀላልና ግልጽ በሆነ መንገድ ይዞላችሁ ቀርቧል። ጥያቄም ካላችሁ በቴሌግራም ግሩፓችን ላይ መጠየቅ ትችላላችሁ። ኮሜንት ላይ ሐሳባችሁን ማስቀመጥ ትችላላችሁ። በጣም ቀላልና ግልጽ በሆነ መንገድ ለማስረዳት እሞክራለሁ። በደንብ ተከታተሉ። ያላያችሁት ቪዲዮ ካለ ወደ ኋላም እየተመለሳችሁ ማየት ትችላላችሁ። ዛሬውን ቪዲዮ ከማየታችን በፊት ላስት ቪዲዮ ላይ ዩኒት 3 ሊኒየር ኢኩዌሽን አይተናል። ከሊኒየር ኢኩዌሽን ውስጥ ቫሪያብል አይተናል። ቫሪያብል ማለት ምን ማለት ነው ብለናል። ቫሪያብል is a letter or a symbol it represent the unknown number። ያልታወቀውን ቁጥር ለመወከል የምንጠቀምበት ሲምቦል ወይንም ሌተር ምን ይባላል? ቫሪያብል ይባላል። let's say the variable x ቢሆን x plus 4 is equals to 10 ቢሰጠን በዚህ ውስጥ ማን ነው ቫሪያብሉ? x ነች። ቫሪያብሎች x ማለት አሁን ምንድነች? ቫሪያብል ነች። ያልታወቀውን ቁጥር ለመወከል የተጠቀምንባት ቫሪያብል ነች ወይንም ሌተር ነች። ከአራት ጋር ተደምሮ ይሄ ያልታወቀው ቁጥር ከአራት ጋር ተደምሮ ማን ይሰጣል እያልን ነው? 10ን ይሰጣል። ከአራት ጋር ሲደመር 10ን የሚሰጠን ማን ነው? 6 ነው። ስለዚህ 6 ሲደመር 4 = ስንት ይሆናል? 10። the value of x = ስንት ነው ማለት ነው? 6 ነው ማለት። ወደ ዛሬው ቪዲዮአችን ስንመጣ ስለ ተርም እናያለን። definition 3.2 a constant or a number, a variable, a product, quotient of a number and variable is called ምን ይባላል? ተርም ይባላል። a constant ማለት ኮንስታንት ቁጥሩ ማን ሊሆን ይችላል? ነምበር ነው። ኮንስታንት ሊቀያየር የማይችል ኮንስታንት ነምበርን and a variable ምንን? ቫሪያብል ኮንስታንት ነምበርን እና ቫሪያብል የኮንስታንት ነምበርና a variable a product or a quotient በማባዛትና በማካፈል of a number and variable is called ምን ይባላል? ተርም ይባላል። ቫሪያብሎችን እና ቁጥሮችን በማባዛትና በማካፈል የምናገኘው ምን ይባላል? ተርም ይባላል። ወይንም ነምበሩና ቫሪያብሉ በመቀነስና በመደመር ከተያዘ ተርም መሆን አይችልም ማለት። ተርም ለመባል በምን መያያዝ አለበት? በማባዛት ወይንም በማካፈል። በኤግዛምፕል እንይ። እሺ ተርምን በኤግዛምፕል እንየው። ኤግዛምፕል 1 ላይ ምን ተሰጥቶናል? 4x ተርም መሆን ይችላል? yes it is a term ምን መሆን ይችላል? ተርም። ለምን? በ4 እና በኤክስ መካከል ያለው ምንድነው? የማባዛት የሂሳብ ስሌት ነው ያለው። ኮንስታንት ነምበሩ በዚህ ውስጥ ማን ነው? 4 ኮንስታንት ነምበር ነች፣ ኤክስ ቫሪያብል ነች። ስለዚህ የኮንስታንት ነምበሩና ቫሪያብሉ በምንድነው የተያዙት? በማባዛት የሂሳብ ስሌት ነው። or a product of the variable and constant number ነው። so it is a term። እዚህ ጋር xy ሁለቱም ቫሪያብሎች ናቸው። በምን አይነት ሂሳብ ስሌት ነው የተያዙት? በማባዛት። ኮንስታንት ነምበራቸው እዚህ ማን ነው? ባይጻፍም አንድ ቫሪያብል ከፊቱ ኮንስታንት ነምበር ምንድነው የሚሆነው? 1 ነው የሚሆነው። ምንድነው እዚህ ጋር? ማባዛት ሂሳብ ስሌት ነው። so it is a term እንላለን ማለት። 12xy - 4 12xy ሲቀነስ 4 ይሄ ተርም መሆን ይችላል? not it is not ተርም መሆን አይችልም። ምክንያቱም እዚህ ጋር በምን ሂሳብ ስሌት ነው የተያዘው? በመቀነስ ሂሳብ ስሌት ነው። it is not term እንላለን ማለት። 3x ሲካፈል ለy ኮንስታንት ነምበር አለን፣ ቫሪያብል አለን። እዚህ ጋር 3x የሚለው በማባዛት ነው የተያዘው። እዚህ ጋር ሲካፈል y ነው። ምን አይነት ሂሳብ ስሌት ነው ያለን? የማባዛትና የማካፈል ብቻ ነው ያለው። ማባዛትና ማካፈል ደግሞ ለተርም ይቻላል። so it is term እንላለን ማለት። ተርም መሆን ይችላል ማለት። እሺ x minus y x ሲቀነስ y ተርም መሆን ይችላል? no ምክንያቱም በመቀነስ ነው የተያዘው። so it is not term እንላለን ማለት። ቲንክ ሪቫይዝ ለማድረግ ተርም ለመባል ቫሪያብሉና ኮንስታንት ነምበሩ በማባዛትና በማካፈል ብቻ ነው መያያዝ። መደመርና መቀነስ በመካከሉ ካለ ምን መሆን አይችልም? ተርም መሆን አይችልም ማለት ነው። definition 3.3 in the product of a number and variable a numerical factor of the term is called numerical coefficient ይባላል። ምን ይባላል? in the product of a number የነምበሩና የቫሪያብሉ ቁጥሮቹና ቫሪያብሎቹ
ኑሜሪካል ፋክተራቸው ኦፍ ዘ ተርም የተርሙ ማለት ነው። ነምበሩና ቫሪያብሉ ባንድ ላይ ምን ይባላል ብለናል? ተርም ይባላል። የተርሙ ኑሜሪካል ፋክተሩ ምን ይባላል? ኑሜሪካል ኮኤፊሺየንት ይባላል። ኑሜሪካል ኮኤፊሺየንት ይባላል። ኤግዛምፕል 2a the numerical coefficient of 6ab በዚህ ውስጥ ምን አለ? ይሄው ተርም ነው። ለምን ኮንስታንት ነምበር አለን፣ ቫሪያብል አለን። ቫሪያብሎቹ a እና b ናቸው። ኮንስታንት ነምበሩ 6 ነው። በዚህ ውስጥ በዚህ ተርም ውስጥ ኑሜሪካል ኮኤፊሺየንቱ ማን ነው? ቁጥር ብቻ የሆነው እና ከቫሪያብሉ ፊት ያለው ማን ነው? 6 ነው። so the numerical coefficient of 6ab is ማን ይሆናል ማለት ነው? 6 ይሆናል ማለት ነው። b the numerical coefficient of -3xy በዚህ ውስጥ ይሄ ተርም ነው። ለምን ኮንስታንት ነምበር አለ፣ ቫሪያብል አለ። በቫሪያብሉና በኮንስታንት ነምበሩ መሃል የማባዛት ሂሳብ ስሌት ነው ያሉት። በፕሮዳክት ነው። the product of variable and constant number 3 ነው። so the answer is ማን ይሆናል ማለት ነው? እቺ ኮንስታንት ነምበሯን እንወስዳለን ከቫሪያብሉ ፊት ያለችው። so the numerical coefficient of the term is what? -3 ይሆናል ማለት ነው። c the numerical coefficient of x ቫሪያብል ብቻ ነው የተሰጠን። ቫሪያብል ብቻውን እንደዚህ ከተቀመጠ ከፊት ለፊቱ ኑሜሪካል ኮኤፊሺየንት ሁሉ ጊዜ ማን ነው የሚሆነው ማለት ነው? 1 ነው። ሁሉ ጊዜ ማንኛውም ቫሪያብል ብቻውን ከተቀመጠ ኑሜሪካል ኮኤፊሺየንቱ ማን ነው? only 1 ነው ማለት ነው። d -2ab over or divided by 3 ቢሰጠን በዚህ ውስጥ ኑሜሪካል ኮኤፊሺየንቱ ማን ነው ማለት ነው? ኑሜሪካል ኮኤፊሺየንቱ ማን ነው? እዚህ ጋር ላይ ኔጌቲቭ ማን አለን? 2 አለን። ከታች ማለን 2/3 ሳይኑ ምንድነው? ኔጌቲቭ። ሶ the numerical coefficient is ማን ይሆናል ማለት ነው? -2/3 ይሆናል ማለት። ቫሪያብሎቹን ብቻ ትተን ከቫሪያብሎቹ ፊት ያለውን ቁጥር እንወስዳለን። ምን ለመፈለግ? ኑሜሪካል ኮኤፊሺየንት ለመፈለግ ማለት ነው። እሺ ሌላው የምናየው ስለ a linear equation is an equation that has a variable with power 1 የቫሪያብሉ ፓወሩ ስንት የሆነ? 1 የሆነ። ኤግዛምፕል x + 5 = 12 ቢሰጠን በዚህ ውስጥ ቫሪያብሉ ማን ነው? x ነው። ይህ x ፓወሩን የት ነው የምናገኘው? እዚህ ጋር ከላይ ከዚህ ጋር ከx ፓወሩ አሁን ስንት ነው? 1 ነው። ምንም የለም ማለት 1 ነው ማለት። ስለዚህ ሊኒየር የምናያቸው ቀጥታ የሆነ ቫሪያብሉ ምንም ፓወር የሌለው ምን ይባላል ማለት ነው? ሊኒየር ይባላል። ስለዚህ ይሄን ቀጥታ ሶልቭ ማድረግ ብቻ ነው፣ የቫሪያብሉን ዋጋ ብቻ ማግኘት ነው። ሶ x = 12 ፕላስ የነበረው ከእኩል ይሆናል ወደ ራይት ሳይድ ሲሄድ ምን ይሆናል? ማይነስ ይሆናል። 12 - 5 x = 12 - 5 is 7 ይሆናል። ሶ the value of x is 7 ነው። የኤክስን ቀጥታ ዋጋውን ብቻ ነው የምንፈልገው ማለት። ሶ ሊኒየር ማለት የቫሪያብሉ ፓወሩ ስንት የሆነ? 1 የሆነ። አንድ ያልሆነ ኤግዛምፕል ብናይ x the power of 3 ቢሰጠን ይሁን ምን መሆን አይችልም? ሊኒየር መሆን አይችልም ማለት ነው። y the power of 2 ቢሰጠን ይሄም በተመሳሳይ ሁኔታ ሊኒየር መሆን አይችልም። ሊኒየር ለመሆን እዚህ ጋር የቫሪያብሉ ፓወር ስንት መሆን አለበት? 1 መሆን አለበት። ተርምና አላይክ ተርም እና ያለን ዴፊኒሽን 3.4 what is like term? like term ማለት ምን ማለት ነው? with variable and exponent of the variable are the same variable እና exponent of the variable the same ከሆነ but they may be differ in the numerical coefficient numerical coefficientታቸውም ቢለያይ ነገር ግን ቫሪያብሉና የቫሪያብሉ ኤክስፖነንት አንድ አይነት ከሆነ ምን ይባላል? ተርሙ like term ይባላል። like term ይባላል። terms which are not like term ደግሞ like term ካልሆነ ምንድነው ማለት ነው? unlike term ነው ማለት ነው። በኤግዛምፕል እንየው። 3x is the same as 3x the power of 1 እዚህ ጋር ምን ማየት እንችላለን? 3x ማለትና 3x the power of 1 አንድ ናቸው። ሁለቱም ሊኒየር ናቸው። 3x ተርም ነው አንደኛ፣ ሁለተኛ 3 ኮንስታንት ነምበር ነች፣ x ቫሪያብል ነች። የx ፓወሯ ወይንም ኤክስፖኔንሻሏ ስንት ነው? እዚህ ጋር አንድ ነው ቢጻፍም ባይጻፍም። ስለዚህ 3x ማለትና 3x the power of 1 ማለት ተመሳሳይ ነው። እዚህ ጋር ግን 5x the power of 2 ከተባል መሆን ይችላል? ይሄ መሆን አይችልም። አንድ መሆን አይችልም። ምክንያቱም እዚህ ጋር የx ፓወሩ ስንት ነው? 2 ነው። እዚህ ጋር ስንት ነው? 1 ነው። ይሄ ሊኒየር ነው፣ ይሄኛው ግን
ሊኒየር አይደለም። ለምን? የቫሪያብሉ ፓወሩ ከአንድ በላይ ስለሆነ ማለት ነው። ስለዚህ እዚህ ጋር 1 እና 2 ምንድናቸው? የቫሪያብሉ ምንድናቸው? ኤክስፖኔንሻል ናቸው። እዚህ ጋር x እና x ምንድናቸው? ቫሪያብል ናቸው። ሌላ አንድ ኤግዛምፕል ላይክ ተርም እንውሰድ። ለምሳሌ 4 the power of 2 እና and 6y the power of 2 ቢሰጠን ሁለቱ ላይክ ተርም መሆን ይችላሉ? አዎ ሁለቱ ላይክ ተርም መሆን ይችላሉ። ምን ብለናል? ላይክ ተርም ለመባል ቫሪያብሉና ምኑ ነው ተመሳሳይ መሆን ያለበት? እዚህ ጋር y አለን፣ እዚህ ጋር y አለ። ፓወሩ ወይንም ኤክስፖኔንሻሉ እዚህ ጋር 2 አለን፣ እዚህ ጋር 2 አለን። ስለዚህ ላይክ ተርም ለመባል ቫሪያብሉና ምኑ ነው ተመሳሳይ መሆን ያለበት? ኤክስፖኔንሻሉ ወይንም ፓወሩ ነው ተመሳሳይ መሆን ያለበት። ነገር ግን እዚህ ጋር ምኑ ይለያያል? ኑሜሪካል ኮኤፊሺየንቱ ይለያያል። ምኑ ሊለያይ ይችላል? ኑሜሪካል ኮኤፊሺየንቱ ቢለያይ እንኳን ቫሪያብሉና ኤክስፖኔንሻሉ ወይንም ፓወሩ አንድ አይነት ከሆነ ምን መሆን ይችላል? ላይክ ተርም መሆን ይችላል። ላይክ ተርም መሆን ይችላል። ላይክ ተርምስ መሆን ይችላል ማለት። አላይክ ተርም ለመባል ግን ለምሳሌ 6y the power of 2 እና 6y the power of 1 ቢሰጠን ይሄ ላይክ ተርም መሆን ይችላል? አይችልም። ምክንያቱም እዚህ ጋር የቫሪያብሉ ሁለቱም ጋር y ነው። ነገር ግን የቫሪያብሉ ኤክስፖኔንሻል እዚህ ጋር 2 ነው፣ እዚህ ጋር 1 ነው። ስለዚህ የቫሪያብሉ ኤክስፖኔንሻል ስለሚለያይ ይሄ ምንድነው የሚባለው? ይሄ ላይክ ሳይሆን አላይክ ተርም ነው። ይሄ አላይክ ተርም እንለዋለን ማለት ነው። ስለ ላይክ ተርም እና አላይክ ተርም ኤግዛምፕል እኔ ኤግዛምፕል 2 ላይ 2 and 5 ቢሰጠን 2 and 5 ላይክ ተርም መሆን ይችላሉ። እዚህ ጋር አሁን ምን አለ? አንድ ተርም ምንም አይነት ቫሪያብል ከሌለው ምን ይባላል? ኮንስታንት ይባላል። እዚህ ጋር በሁለቱም ጋር ቫሪያብል የለም። እዚህ ጋር -5 ጋርም ቫሪያብል የለም። ሁለቱም ጋር ቫሪያብል የለም። ስለዚህ ሁለቱ ምን መሆን ይችላሉ? ሁለቱም ኮንስታንት ነምበር ናቸው። ምን መሆን ይችላሉ? ላይክ ተርም መሆን ይችላሉ። they are like terms ማለት እንችላለን። ሌላው እዚህ ጋር ኔጌቲቭ abc እና acb ተሰጥቶናል። አሁን ቫሪያብሎቹን ስናይ የመጀመሪያው ሁሉም ቫሪያብሎቹ የኤም ፓወሩ 1 ነው። እዚህ ጋርም a ፓወሩ 1 ነው። እዚህ ጋር c ያለን የc ፓወሩ 1 ነው። እዚህ ጋርም 1 ነው። b ያለን ፓወሩ 1 ነው። እዚህ ጋርም b ፓወሩ 1 ነው። ስለዚህ የቫሪያብል አለ የቫሪያብሎቹ ፓወር ወይንም ኤክስፖነንትም ተመሳሳይ ነው። ስለዚህ ምን መሆን ይችላሉ? they are like terms ማለት እንችላለን ማለት ላይክ ተርም ነው። ምን ነው የሚለያየው? እዚህ ጋር ኑሜሪካል ኮኤፊሺየንታቸው ነው። ኑሜሪካል ኮኤፊሺየንታቸው ደግሞ መለያየት ይችላል። መለያየት የማይችለው ቫሪያብሉና የቫሪያብሉ ፓወር ብቻ ነው። so they are like term ማለት እንችላለን ማለት። እዚህ ጋርም ስንመጣ 3xyz አለ and xyz አለ። አሁን እዚህ ጋር ቫሪያብሎቹ እዚህ ጋርም x አለ፣ እዚህ ጋርም x አለ፣ ፓወሩ 1 ነው፣ እዚህ ጋርም 1 ነው። y አለን፣ እዚህ ጋርም y አለን፣ ፓወራቸው 1 ነው። z አለን፣ እዚህ ጋርም z አለ፣ ፓወራቸው 1 ነው። ሊኒየር ኢኩዌሽን ናቸው። ስለዚህ ምን መሆን ይችላሉ? ላይክ ተርም መሆን ይችላሉ። so they are like terms እንላለን ማለት ነው። ሌላው እዚህ ጋር 3xy እና 3yx ተሰጥቶናል። አሁን ምንድነው ቫሪያብሎቹ እዚህ ጋርም x አለ፣ እዚህ ጋርም x አለ፣ እዚህ ጋር y አለ፣ እዚህ ጋር y አለ። ምንድነው የተቀያየሩት? ቦታ ነው የተቀያየሩት። ቦታ ቢቀያየሩ በማባዛት ላይ የመቀያየር ወይንም ኮሚቴቲቭ ፕሮፐርቲስ አፕላይ መሆን ይችላል። ቦታ ብቻ ነው የተቀያየሩ። ፓወራቸው ተመሳሳይ ስለሆነ ምን መሆን ይችላሉ? ላይክ ተርም መሆን ይችላል። so they are like terms እንላለን ማለት ነው። እሺ ሌላው እዚህ ጋር ምን ተሰጥቶናል? 3/5 a square b square and 2/3 b square a square ተሰጥቶናል። መጀመሪያ ምንድነው የምናየው? ቫሪያብሎቹን እናያለን። a አለን የa ፓወሩ a the power of 2 ነው። እዚህ ጋርም a the power of 2 ነው። እዚህ ጋር b አለን ፓወሩ 2 ነው። እዚህ ጋርም b አለን ፓወሩ 2 ነው። ስለዚህ ቫሪያብሎቹና የቫሪያብሎቹ ኤክስፖኔንሻል ወይንም ፓወሩ ተመሳሳይ ስለሆነ ምን መሆን ይችላሉ? they are like terms ማለት እንችላለን ማለት like terms ማለት እንችላለን። እዚህ ጋር ስንመጣ ደግሞ 3xyz ተሰጥቶናል። x አለ y አለ z አለ ቫሪያብል። እዚህ ጋርም xyz አለ። ነገር ግን የቫሪያብሎቹ ኤክስፖኔንሻል ስንት ነው? እዚህ ጋር 2 ነው፣ የyም 2 ነው፣ የzም 2 ነው። እዚህ ጋር 1 ነው። ላይክ ተርም መሆን ይችላሉ? አይችሉም። so they are not like term, so they are
አላይክ ተርምስ እንላለን ማለት አላይክ ተርምስ እንላለን ማለት። የዛሬው ቪዲዮአችን ይሄን ይመስላል። ቻናሉን ሰብስክራይብ ያላደረጋችሁ እንዳይረሳ ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ ሼር አድርጉ። ያልገባችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ። ሌላው በቴሌግራም ቻናል ላይ ናይል አካዳሚ ግሬድ 7 and 8 ማትስ የሚለው ላይም ጥያቄ ካላችሁ እዛ ላይ ማቅረብ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።